በሁለተኛ የምናየው ቃል ደግሞ በቅዳሴ የማይቀረው ስርዓት ቅዱስ ቁርባን ይሆናል። ቅዱስ ቁርባን ለማለት ስንፈልግ መጀመሪያው ቃል የሚሆነው ሆሊ ኮሚኒየን እንላለን። እሺ ሁለተኛው ቃል አማራጭ ደግሞ ለቅዱስ ቁርባን ከፈለግን ደግሞ ዩካሪስት። ይህ የግሪክ ቃል ነው፣ ከግሪክ የመጣ ቃል ነው፣ ግን ኦርቶዶክሳዊ ቃል ስለሆነ በእንግሊዝኛ እንጠቀመዋለን። ዩካሪስት ኢ ነው የሚጻፈው እዚህ ጋር እንደምታዩት፣ ግን ዩ ከሚለው ነው የምናነበው። ዩካሪስት እንላለን። ሶስተኛው የሚሆነው ደግሞ ለቅዱስ ቁርባን the body and blood of Christ ማለት እንችላለን። the body and blood of Christ የኢየሱስ ክርስቶስ ስጋና ደሙ ለማለት እንፈልግ ማለት ነው። ሌላ አማራጭ ደግሞ በሉቃስ ወንጌል ላይ የተጻፈ አለ አይደለ? ምዕራፍ 22 ከቁጥር 19 እስከ 20 ላይ ኢየሱስ ክርስቶስ ከነደቀ መዛሙርት ጋር ሆኖ ቂጣና ዋይን ባርኮ እንደሰጣቸው ይገልጻል አይደለም? መጽሐፍ ቅዱሳችን ላይ ሰው ፈረንጆቹ the last supper ይሉታል፣ ለቅዳሴ የመጨረሻው እራት ማለት ነው። the last supper or አምስተኛው ማለት ደግሞ ያው ሳፐር የሚለው ቃል እንደተጠቀምን the lord's supper እሺ ሰው እነዚህ ቃላቶችን መጠቀም እንችላለን። ዩካሪስት፣ ሆሊ ኮሚኒየን፣ the body and blood of Christ እና the last supper or the lord's supper ማለት እንችላለን ቅዱስ ቁርባን ማለት